አንደኛ አናናስ። አናናስ መጥፎ የአፍ ጠረንን ለመከላከል በጣም አስፈላጊ የሆነ ምግብ ነው። በውስጡ ብሮሜሊን የተባለ ኃይለኛ ኤንዛይም ስላለው አፍ ውስጥ ያሉ ባክቴሪያዎችን መግደልና ማጽዳት ይችላል። ከዚህ በተጨማሪም ከፍተኛ የሆነ አሲዲቲ ስላለው ጥሩ የሆነ ሽታና ብዙ ፈሳሽ ስላለው አናናስን ከተመገብን በኋላ አፋችን ጥሩ እንዲሸት ያደርጋል። ሁለተኛ እርጎ ዋነኛ የፕሮባዮቲክ ምንጭ ነው። ይህ ፕሮባዮቲክም አፍ ውስጥ ያሉ መጥፎ ጠረን አምጪ ባክቴሪያዎችና ኬሚካሎችን በማስወገድ እንዲሁም ጠቃሚ ባክቴሪያዎች እንዲራቡ ምቹ ሁኔታን ይፈጥራል። እርጎ ስንመገብም በውስጡ ምንም አይነት ፍሌቨርና ስኳር የሌለው እርጎ መመገብ ይኖርብናል። ሶስተኛ ጠንካራ አትክልትና ፍራፍሬዎች። ጠንካራ አትክልትና ፍራፍሬዎች እንደነ አፕል፣ ካሮት፣ ሰለሪ እና የመሳሰሉትን ምግቦች አዘውትሮ መመገብ አንደኛ አፋችን ውስጥ በቂ የሆነ ምራቅ እንዲመረት ያደርጋሉ። ሁለተኛ ደግሞ ጥርሳችን ላይ የሚለጠፉ ቆሻሻዎችን ፍቃው በማንሳት መጥፎ የአፍ ጠረንን ይከላከላሉ። አራተኛ ዝንጅብል በውስጡ መጥፎ ሽታ አምጪ የሆነውን የሰልፈር ውህድ ማጥፋት የሚችል ኃይል አለው። ስለዚህ ስኳር የሌለው የዝንጅብል ሻይ መጠጣት ወይም ትንሽ የዝንጅብል ማኘክ መጥፎ የአፍ ጠረንን ለማጥፋት ይረዳል። አምስተኛ ቆምጣጣ ፍራፍሬዎች እንደ ሎሚ፣ ብርቱካንና የመሳሰሉት አይነት ቆምጣጣ ፍራፍሬዎች አሲዳማ በመሆናቸው የምራቅ ምርትን ይጨምራሉ። ይህም አፋችን እንዳይደርቅና ሽታ እንዳይፈጠር ይረዳል። ከዚህ በተጨማሪም አሲዳማነቱ ሽታ አምጪ ባክቴሪያን መግደል ስለሚችል አፋችን ጥሩ ሽታ እንዲኖረው ያደርጋል። ስድስተኛ አረንጓዴ ሻይ ኃይለኛ የሆነ አንታይባክቴሪያል ይዘት ስላለው ሽታ አምጪ ባክቴሪያዎችን ለማስወገድ ይረዳል። ስንጠቀምም በውስጡ ስኳርም ሆነ ሌላ ነገር ሳንቀላቅል ምንም ነገር የሌለው አረንጓዴ ሻይ መጠጣት አለብን። ሰባተኛ ቅርንፉድና ቀረፋ በተፈጥሮ ጥሩ ሽታ ያላቸውና ሽታ አምጪ የሆኑ ባክቴሪያዎችን መግደል የሚችል አንታይባክቴሪያልና አንታይፈንጊያል ባህሪያቶች አሏቸው። ይህም መጥፎ የአፍ ጠረንን ማስወገድ ብቻ ሳይሆን የአፍ ጠረናችንም ጥሩ ሽታ ያለው እንዲሆን ያደርጋል። ስምንተኛ አፕል ሳይደር ቆምጣጤ። አፕል ሳይደር ቪኒገር ሌላኛው አሲዳማውና መጥፎ ሽታ ያላቸውን ባክቴሪያዎች መግደል የሚችለው ግብአት ነው። በውስጡ አሴቲክ አሲድ ስላለው ባክቴሪያዎች አፋችን ውስጥ እንዳይራቡ ያደርጋል፣ እንዲሁም የምራቅ ምርትን ይጨምራል። ለመጠቀምም ጥርሳችንን ሊጎዳብን ስለሚችል አንድ ብርጭቆ ውሃ ላይ አንድ የሾርባ ማንኪያ አፕል ሳይደር ቪኒገር ቀላቅለን መጠጣት እንችላለን። ለብቻው ግን መውሰድ የለብንም። ዘጠነኛ ቅጠሎች እንደ ናና ቅጠል፣ በሶቢላ ቅጠል፣ የስጎ ቅጠልና የመሳሰሉት ቅጠሎች የአፍ ሽታን የመቀየር ኃይል አላቸው። ለመጠቀምም ከምግብ በኋላ የተወሰነ ቅጠል በአፋችን ይዘን ካኘክነው በኋላ ተፍተን በውሃ እንለቀለቃለን። አስረኛ ውሃ። ንጹህ ውሃ ከሁሉም በላይ የአፍን ሽታ ለማስወገድ የሚረዳ ነገር ነው። ብዙ ውሃ ስንጠጣ አፋችንን ሪፍሬሽ ያደርግልናል፣ ባክቴሪያዎችንና የተራረፉ ምግቦችን ያስወግድልናል፣ እንዲሁም አፋችን እንዳይደርቅ ያደርጋል። ስለዚህ በቀን 2 ሊትር ውሃ መጠጣት አለብን።